ወደ መጀመሪያው ጥያቄ ስናልፍ the product of irrational and rational number is always irrational ነው የሚለን። ይህንን ኤግዛምፕል ይህንን ጥያቄ ለመስራት ራሽናል እንደ ኢራሽናል ሚኒንጎቹን ማወቅ አለብን። መጀመሪያ ራሽናል ነምበር ማለት ነው። ራሽናል ነምበር ማለት ቤዚካሊ የሚገለጸው ኤ ኦቨር ቢ ሆኖ ኤ እና ኤ እንደ ቢ አን ኤሌመንት ኦፍ ኢንቲጀር ይሆናሉ ማለት ነው። ኢንቲጀር ናቸው። ኤ እና ቢ ኢንቲጀር ናቸው። ቢ ግን ዲፈረንት ፍሮም ዜሮ ነው መሆን ያለበት። ምክንያቱም ኤ ኦቨር ቢ ዜሮ ከሆነ አንዲፋይን ስለሚሰጠን ማለት ነው። ኢራሽናል ነምበር ማለት ደግሞ ሲምፕል ፍራክሽን ፎርም መገለጽ ማይችል ማንኛውም ነምበር ኢራሽናል ነው። ወይም ደግሞ ዊዛውት ሪፒቲንግ በሚደጋገም ቁጥር ለምሳሌ አሁን ፓይን ብንወስድ 3.14 እያለ ይሄዳል አይደል? ስለዚህ መጨረሻ የለውም። ነን ተርሚኔቲንግ ሆኖ ደግሞ ነን ሪፒቲንግ የሆነ ኢራሽናል ነምበር ይባላል። እና በዚህ ጥያቄ ላይ የሚለን ራሽናል ነምበር እና ኢራሽናል ነምበር ፕሮዳክታቸው ኢራሽናል ነምበር ይሰጠናል ነው የሚለን። ይህንን ኤግዛምፕል ለመውሰድ ለምሳሌ ራሽናል ነምበር የሆነ ቁጥር ሁለትን እንወስዳለን። ኢራሽናል ነምበር ደግሞ የሆነ ሩትቱን እንወሰድ። የሁለቱም ፕሮዳክት በምናይበት ሰዓት ላይ 2 ሲባዛ በሩትቱ ኢዝ ኢኳል ቱ 2 ኢራሽናል ነምበር ነው የሰጠን። እዚች ጋር ግን ካውንተር ኤግዛምፕል ይኖረናል። ካውንተር ኤግዛምፕል ለምሳሌ ዜሮ ራሽናል ነምበር ነው። እንደምናውቀው ዜሮ ራሽናል ነምበር ነው። ሩትቱ ደግሞ ኢራሽናል ነምበር ነው። የሁለቱም ፕሮዳክት በምናይበት ሰዓት ላይ 0 ሲባዛ በሩትቱ 0 ይሰጠናል። 0 ማለት ደግሞ ራሽናል ነምበር ነው። ኢራሽናል ነው ይሄኛው ራሽናል ነምበር ነው። ስለዚህ ኦልዌይስ ስለሚል the product of irrational and the rational number is always ስለሚል የዚህ መልስ ፎልስ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስናል for any set a is a proper subset of power set of a ነው የሚለን። ይህንን ጥያቄ ለመስራት መጀመሪያ ፓወር ሴት ማለት ምን ማለት ነው? ለምሳሌ if we have set a የሚባል ሴት ቢኖረን ፓወር ሴት ኦፍ a ማለት ኤ ውስጥ ያሉ ለምሳሌ አንድ ኤግዛምፕል እንውሰድ። ሴት ኮንቴይኒንግ ኦል ሰብሴት ኦፍ ኤ ነው የሚሆነው ፓወር ሴት ኦፍ ኤ ማለት። ይህንን ለመስራት በምሳሌ ኤ ለምሳሌ 1 እና 2 ኤሌመንቶች አሉት እንበል። ፓወር ሴት ኦፍ ኤ ለማግኘት ቱ ዘ ፓወር ኦፍ ኤን ፎርሙላን እንጠቀማለን። ይህንን ደግሞ ለመስራት ቱ ዘ ፓወር ኦፍ ኤሌመንት ኤን ማለት ኤን ሪፕሬዘንትስ ኤን ኢዝ ኤሌመንትስ ነምበር ኦፍ ኢለመንትስ ሲሆን ቱ ዘ ፓወር ኦፍ ቱ ነው የሚሆነው። እዚህ አራት ፓወር ሴት ኤሌመንት አለን ማለት ነው። ስለዚህ ፓወር ሴት ኦፍ ኤ ምን ይሆናል ማለት ነው? as we all already know ኢምፕቲ ሴት አንድ ኤሌመንት ነው ፓወር ሴት። ከዛ 1 ከዛ 2 ከዛ 1 እና 2 ወይም ደግሞ ኤ ማለት እንችላለን። ምክንያቱም እንደምንመለከተው የሴት አንድ እና 2 ናቸው አንድ ላይ ገብቶ ከዛ ይሄንን ክሎዝ እናደርጋለን ማለት ነው። እና ከዚህ እንደምንረዳው ፓወር ሴት ኦፍ ኤ የኤን ሴት ሙሉውን ነው የሚይዘው። ኤ ኤሌመንት ነው ፓወር ሴት እና ኤ ውስጥ ያሉ ኤሌመንቶች ሁሉም ፓወር ሴት ኦፍ ኤ ውስጥ የሉም። ይሄንን በኋላ እናወራበታለን። ፕሮፐር ሰብሴት ማለት ነው። ፕሮፐር ሰብሴት ማለት ምን ማለት ነው የሚለውን መጀመሪያ ነው። ፕሮፐር ሰብሴት ማለት if we have x እና y ሴት ቢኖረን x is a proper subset of y የምንለው all element of x is an element of y ይሆናል። ከዛ all y ግን ሞር ኤሌመንት ይኖረዋል ማለት ነው። x and y ኖት ኢኳል ነው የሚሆነው። ከዚህ ክላይ ምን እንወስዳለን? ኤ ውስጥ ያለ ኤሌመንት እና ፓወር ሴት ኦፍ ኤ ወይም ደግሞ ፒ ኦፍ ኤ ማለት እንችላለን። ፒ ኦፍ ኤ ውስጥ ያሉ ኤሌመንቶች እና
ኤ ውስጥ ያሉ ኤሌመንቶች እኩል ናቸው ወይ የሚለውን ቼክ እናደርጋለን። እንደምንመለከተው ፓወር ሴት ኦፍ ኤ ውስጥ ያሉ ኤሌመንቶች እና ኤ ውስጥ ያሉ ኤሌመንቶች እኩል አይደሉም። ስለዚህ ፓወር ሴት ኮንቴን የሚያደርገው የኤን ሴት ነው እንጂ ኦሪጂናል ኤሌመንቱን አይደለም። ስለዚህ ኤ ኢዝ ኖት ፕሮፐር ሳብሴት ኦፍ ፓወር ሴት ኦፍ ኤ ይሆናል ማለት ነው። ትክክለኛ ክሌሞችም ማለት ነው። ስለዚህ የዚህኛው መልስ ምን ይሆናል ማለት ነው? ፎልስ ይሆናል። እንደምንመለከተው ፓወር ሳብሴት ፕሮፐር ሳብሴት ለማለት ኤክስ ውስጥ ያለው ኤሌመንቶች ዋይ ውስጥ መኖር አለባቸው ነው የሚለው። ስለዚህ ኤሌመንት ሳይሆን ሴት ነው ኮንቴን የሚያደርገው ፓወር ሴት ኦፍ ኤ። በዚህ ምክንያት ነው ፎልስ የሆነው ማለት ነው። ወደ ሶስተኛው ጥያቄ ስናል a conditional statement and its converse are equivalent ይለናል። ኮንዲሽናል ኤሌመንት የሚባለው ኤሌመንት ምን ማለት ነው? ኮንዲሽናል ስታተመንት ማለት ምን ማለት ነው? ኮንዲሽናል ስታተመንት ማለት በኢፍ ዘን ሊገለጽ ኮንዲሽናል ስታተመንት ይባላል። ስለዚህ ለምሳሌ ፒ ኢምፕላይስ ሁለት ሴት ስታተመንቶች ቢኖሩም ፒ እና ኪው፣ ፒ ኢምፕላይስ ኪው፣ ይሄኛው ኮንዲሽናል ስቴትመንት ነው ማለት ነው። እና የተጠየቅነው እኛ ኢትስ ኮንቨርሱን ነው። የሱ ኮንቨርስ ማለት በመጽሐፋችን ላይ እንደሚገልጸው ይሄው እንደምትመለከቱት መጽሐፋችን ላይ ፒ ኢምፕላይስ ኪው የሚሆን ከሆነ ኮንቨርሱ ኪው ኢምፕላይስ ፒ ነው የሚሆነው። ስለዚህ ሁለት ኮንዲሽናል ስቴትመንቶች ኢኩቫለንት ናቸው ለማለት ትሩዝ ቴብላቸው ተመሳሳይ መሆን አለበት። ትሩዝ ቴብል ኮንስትራክት ማድረግ በዚህ በመጽሐፋችን ላይ እንደምታዩት ለምሳሌ ፒን እና ኪውን እንወስዳለን። ከዛ ፒ ኢምፕላይስ ኪው እና ኪው ኢምፕላይስ የሱ ኮንቨርስ ማለት ነው ፒ የሚለውን እንስራለን። ስለዚህ ትሩ ፎልስ ነው የመጀመሪያው ነው። ከዛ ትሩ ፎልስ ይህ የመጀመሪያው ሮ ነው። ሁለተኛው ሮ፣ ሶስተኛው ሮ። ከዛ የመጀመሪያውን ስንሰራ ፒ ኢምፕላይስ ኪው ትሩ ኢምፕላይስ ትሩ ማለት ነው። ትሩ ፒ ኢምፕላይስ ኪው አሁንም ትሩ ኢምፕላይስ ፎልስ እንደምናውቀው ፎልስ ነው። ፎልስ ኢምፕላይስ ትሩ ነው። ፎልስ ኢምፕላይስ ፎልስ ትሩ ነው። የኮንቨርሱን ስሰራ ደግሞ ኪው ኢምፕላይስ ፒ ነው የሚለን። ትሩ ኢምፕላይስ ትሩ ነው። ፎልስ ኢምፕላይስ ትሩ ነው። ትሩ ኢምፕላይስ ፎልስ ነው። ፎልስ ኢምፕላይስ ፎልስ ትሩ ነው። ስለዚህ በኢምፕሊኬሽን ጊዜ እንደምናውቀው ትሩ ኢምፕላይስ ፎልስ ሲሆን ብቻ ነው ፎልስ የሚሆነው እና በሮው 2 እና በሮው 3 እንደምናየው ትሩዝ ቫልያቸው ተመሳሳይ አይደለም። እዚች ጋር ፎልስ ይሆናል፣ እዚች ጋር ደግሞ የኮንቨርሱ ፎልስ ይሆናል። በዚህ ምክንያት ትሩዝ ኢኩቫለንት አይደሉም። the same ትሩዝ ቫልዩ የላቸውም። ስለዚህ ኢኩቫለንት አይደሉም ማለት ነው። ኢኩቫለንት they are not equivalent ማለት ነው። ሁለቱ ኮንቨርሱ እና ኮንዲሽናል ስቴትመንቱ ኢኩቫለንት አይደሉም ማለት ነው። በዚህ ምክንያት የሶስተኛውን ጥያቄ መልስ ፎልስ ይሆናል ማለት ነው።